የዘመኑ እጅግ ተፈላጊውና ጥቂት ሀገራት ብቻ የታጠቁት የራሻው SU-35 ተዋጊ ጀቶች በርከት ባለ ቁጥር ኢትዮጵያ ሸምታለች። SU-35 ተዋጊ ጀት በሰዓት 2400 ኪሎ ሜትር ከድምጽ በ2.25 እጥፍ በፍጥነት የሚጓዝ ሲሆን ከግብጽ ደርሶ መልስ ማለት ነው። በአጠቃላይ በፉል ተጨማሪ ነዳጅ ሳይፈልግ 3600 ኪሎ ሜትርን ከግብጽ 3 ዙር ከቀይ ባህር 10 ዙር ተጉዞ ግዳጁን በመፈጸም የሚችል በአሁን ጊዜ ምርጥ የመጀመሪያ ደረጃ ላይ ከሚቀመጡ ጀቶች ይመደባል። 59000 ጫማ ከፍታ ላይ 8000 ኪሎ ግራም አውዳሚ የጦር መሳሪያዎችን ይዞ በመጓዝ ከጠላት እይታ ውጪ ከፍተኛ ጥቃትና ውድመትን ማድረስ ይችላል። የዘመኑን ሁሉንም አይነት የራዳርና የናቪጌሽን የኤሌክትሮኒክ ዋርፌር አጭቆ የያዘው ይህ ዘመናዊ ጀት ከብዙ አንጻር ምርጥ ከሚባሉ ጀት ነው። ግብጽ ይህንን ጀት ከዚህ ቀደም ለመግዛት ሞክራ የነበረ ቢሆንም በአሜሪካ ቁጣ ግብጽ ሐሳቧን ቀይራለች። እነዚህ ጀቶች ብዙ ጊዜ የራሻው ፕሬዝዳንት ቭላዲሚር ፑቲን በማጀብ የሚታወቁ መሪውም ሳይቀር የሚተማመንባቸው ጀቶች ናቸው። ኢትዮጵያ በዚህ ሳታበቃ የዘመኑ የመጨረሻ ቴክኖሎጂ የሆነውን ገና በይፋ ሽያጭ ላይ ያልዋለውን የሩሲያ SU-57 በርከት ባለ ቁጥር አዛለች። የተለያዩ መረጃዎችን ለማግኘት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።